ኢትዮጵያ የዓለም የመጀመሪያዋ የጥበብ ተምሳሌት ናት። የኢትዮጵያውያን ዕውቀት በዓለም ቴክኖሎጂ የታገዘ ሳይሆን ከፈጣሪ የተሰጣቸው የማይመረመር ጸጋ ነው። እኛም የዛሬውን ጉዟችን ወደ ሰሜን ወሎ ዞን ዋድራ ወረዳ በማድረግ የዘመናችን የኪነ ጥበብ አሻራ የሆነውን ዳግማዊ ላሊበላን እናሳያችሁ ወደናል። ከጋሸና ከተማ 5 ኪሎ ሜትር የመኪና ጉዟችን በኋላ አቅጣጫችን ወደ ሰሜን አድርገን በነፋሻማው አየር የእግር ጉዟችን ተያይዘናል። በተፈጥሯዊ ውበት እየተደነቅን አካባቢው ከቅርብ ርቀት ላይ ሆነው ሲመለከቱት የዓለቱ ድንጋይ በተራሮቹ ታጅቦ ክረምት ከበጋ ውሃ የሚበርድበትን ነጭ ዓለት ይመስላል። ሰፊ ቦታ መፈልሰል ችለዋል። አብያተ ክርስቲያኑ የተፈለፈለው በዚህ ወጥ አለት ድንጋይ ላይ ከሰሜን ወደ ደቡብ የታነጹ 4 ቤተ መቅደሶች ሲሆኑ ሁሉም የራሳቸው መቅደስ፣ ቅኔ ማህሌትና ቅድስት አላቸው። ሁሉም ቤተ መቅደሶች ውስጥ ለውስጥ ተሳስረዋል። ይህም ሁሉም ሰው ከአዳም ዘር እንደተገኘ የሚያሳይ ምስጢር ነው። የመጀመሪያው ክፍል ደብረ ጽዮን ይባላል። ይህም ክፍል በሰሜን በኩል የሚገኝ ሲሆን ክብ የሞሰብ ቅርጽ አለው። ይህም ሰማያዊ ደብረ ጽዮንን ተምሳሌት ይሆናል። ይህችም ክርስቶስ ዓለምን ለማሳለፍ ወደዚች ምድር ሲመጣ የሚፈርድባትን የዙፋኑን ተምሳሌት ሆናለች። በዙሪያው 36 ቅርጾች አሉ። እነዚህም የ36ቱ ቅዱሳን ምልክቶች ናቸው። 12 በሮችም አሉት። እነዚህም የ12ቱ ሐዋርያት ተምሳሌት ናቸው። ከ12ቱ በሮች የተከፈቱት 3ቱ ብቻ ሲሆኑ ምሳሌያቸውም የአብ የወልድና የመንፈስ ቅዱስ ሶስትነት አንድ አምላክነትን ያሳያሉ። ከህንጻው በታች በኩል 81 መቁጠሪያዎች አሉ።
ይህም የብሉይና የአዲስ ኪዳኑ ተምሳሌት ነው። ሁለተኛው ክፍል ቤተ አብርሃም ይባላል። ይህ ክፍል በምስራቅ በኩል ይገኛል። የላይኛውንም ክፍል ስንመለከት በመስቀሉ ላይ የኢትዮጵያን ካርታ እናገኛለን። ምሳሌውም ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ነቢዩ ቅዱስ ዳዊት በብቸኝነት የጠቀሳትን ኢትዮጵያን ይወክላል። ቤተ አብርሃም በውስጡ 4 ዋና ዋና በሮች አሉት። እነዚህም በ4ቱ ወንጌላውያን ማለትም በዮሐንስ፣ በማርቆስ፣ በማቴዎስና በሉቃስ ተሰይመዋል። በተጨማሪም በመስቀለኛ ጎዳና ላይ ተሰርታ በ4ቱም ማዕዘን እንግዶችን የተቀበለችውን የደጉ የአብርሃምን ቤት ምሳሌ ወስዳለች። በዚሁ ክፍል ውስጥ 6 ጋኖች ተቀርጸው ተቀምጠዋል። እነዚህም ክርስቶስ በቃና ዘገሊላ በሰርግ በተገኘበት ወቅት ሰርገኞች ወይን ሲያልቅባቸው ውሃውን በጋኖች አስሞልቶ ወደ ወይን ጠጅ የቀየረበት ምስጢር ማስታወሻ ነው። ሌላኛዋ ደግሞ ከመግቢያ በር ቀጥሎ በስተቀኝ በኩል የምትገኘው በአፏ የተደፋች የመሶብ ቅርጽ ናት። ይህችም የሰው ልጆች ከምግባራቸው ውጭ ሆነው ፈጣሪያቸውን ባስቆጡ ጊዜ የዕለተ ዓርብ የቀኝ እጅ ፍጥረቶች በአምሳልህም የመጡ ናቸውና ማራቸው የሚል ድምፅን ታስተጋባለች። ሶስተኛው ክፍል ደብረ አብርሃም ይባላል። ይህ ክፍል 12 ክንድ ርዝመት ያለው ሲሆን አሰራሩ ከላይኛው ክፍል ስንመለከተው ከቀድሞው ላሊበላ ቤተ ጊዮርጊስ ጋር በእጅጉ ይመሳሰላል። ቅርጹ የ3 ማዕዘን ቅርጽ ያለው ሲሆን የተሰየመውም በአፍሮ አይገባ መስቀሉ ነው። አፍሮ አይገባ ዘላሊበላ የተሰኘው መስቀል ከንጹህ ወርቅ የተሰራ ሲሆን 7 ኪሎ አካባቢ ይመዝናል። በግዝፈቱ ከቀድሞው ላሊበላ ከሚገኙት መስቀሎች ቀዳሚውና ትልቁ ነው። መስቀሉ ስያሜውን ያገኘው የተጣሉትን ሁሉ በማስታረቅ የታመሙትንም በመፈወስ በፈጸመው ተአምር ነው። አፍሮ አይገባ በ1989 ዓ.ም ተሰርቆ ወደ ቤልጂየም ሀገር ሄዶ ነበር። ከ2 ዓመት በኋላም ግንቦት 21 ቀን 1991 ዓ.ም በብዙ ጥረት ወደ ሀገሩ ኢትዮጵያ ተመልሶ በነበረበት መቅደስ ለመቀመጥ ችሏል። ታዲያ የአሁኑ ዳግማዊ ላሊበላ ደብረ ኤፍሬም መቅደስ በዚሁ መስቀል ቅርጽ የተሰራ ሲሆን ወደ ውስጥ ስንዘልቅ 6 ጠርዞች ያሏቸው 12 ቅርጾችን እናገኛለን። ስድስቱ ጠርዞች የ6ቱ ቃላተ ወንጌል ስያሜ ሲሆኑ ቅርጾቹ ደግሞ በ12ቱ ሐዋርያት ተሰይመዋል። አራተኛው ክፍል ደብረ ደቅሲዮስ ይባላል። ይህ ክፍል ከሌሎቹ መቅደሶች በጣም ሰፊው ነው። የብርሃኑ መስጫ የሚል ተጨማሪ ስያሜም አለው። በዚህ መቅደስ በስተደቡብ አቅጣጫ የአራተኛው ፍልፍል የተጠናቀቀበት ሆኖ ቀጥሎም በጅምር የቀረ የዓለቱ ድንጋይ ይታያል። ይህም በቀጣይ የሚፈለፈሉ መሰል ህንፃዎች በዚያ በኩል መሆናቸውን ለመጠቆም ነው። በቀጣዮቹ ዘመናትም በዚሁ አቅጣጫ ሌሎች 6 አብያተ ክርስቲያናቶች እንደሚፈለፈሉ ይነገራል።
አትዝናና